እንዴት ነሽ? አለሁ እባክሽ። ስራ በዝቶብኛል ብትልልሽ ምን አለ? ይሄን ቆላውን ታውቂው የለ እንዴ ትላንት ራሱ ታች አደባባይ ጋር ደርሼ ነው የመጣሁት ስብሰባው ነው። አዎ በደንብ ካልተሰበሰበ አይሆንም። 35 ኪሎ ጤፍ እና 2000 ብር አዘናል። ብሩ አላነሰም? 2000 ከጤፍ ውጪ ነው 2000 ብሩ እኮ ታዲያ ብሩ 2000 ሆነ 2500 ነበር መሆን ያለበት። እኔ 30 ኪሎ ያው ነው በአምስቷ ሲጣጣ ያው ነው የሚሆነው። ያው ለሽያጭ አይውልማ ጤፉ እንትን አሁን እንትንን በእንትን ነው በገንዘብ ነው ያሰብነው። አንጨቆረን ከተማውን ይሄ ደጋውን በ6000 ብር አምናም እኮ አልከፈሉም እነሱ። ስንት ቀበሌ ነው ያልከፈለውን ቀበሌኛ ይዘን ነው አልዞሮ እህልም ያላዋጣለ ብር አዋጥቶ እህል ጭራሽ ያላዋጣ ቀበሌ አለ። እህልም ብርም ጭራሽ ያልከፈለም ቀበሌ አለ። እሱን ለማድረግ ሁለተኛ ሻለቃ ነዛ አድርገናል። 3 ሻለቃ ነው ያለው። እሱን ከፈለጋችሁ ዝርዝሩን ተጌታቸው ጋር ወይም እኔ ጋርም ሳይኖር አይቀርም። ዝርዝሩን ፖለቲካ ዘርፏ አውጥተዋለች። በደንብ ተሰርቶ ኦዲት ተደርጓል። ከዛ በኋላ ከዝርዝሩ በኋላ የኦዲት ቡድን ተቋቁሟል ነበር። እሺ ኦዲት አድርጎ የቀረበው ሁሉ ተመዝግቧል። እንትን ፎርም ስናዘጋጅ የ2016 የቀረበ መሰብሰቢያ ብረን አዘጋጅተናል ነው። እንደዛ ነው እንግዲህ ያለው ነገር። 6000 ብር ምርጥ ነው። በብር መሰብሰብ ነው እዛ የሚሻለው። ባህል ይነቅላል ግን ያንሳል ዞሮ ለዛ ቀጣና ችግር የለውም። ደግሞ በጣም ከቸገረን 10 ኪሎ 5 ኪሎ እንላቸዋለን። ወደ ሀብታም ስለሆነ ነው ሳይቸግራቸው። እንደዛ ከሆነ ጥሩ አይሻልም? አይ ያ ተከክል ነው።